ድነትን ሙሉ በሙሉ የሚገልጸው ነገር ምንድነው? ድነት እንግዲህ እንደምታውቁት የተለያየ ገጽታዎች አሉት። እነዛን ሁሉ ገጽታዎች የሚገልጠው አስተምህሮ ምንድነው? አት ሴንተር ያለው ማዕከል ላይ ያለው ምንድነው ብለን ጥያቄ ካነሳን መልሳችን የሚሆነው ይሄ ነው። በክርስቶስ ኢን ክራይስት የመዳን ማጠቃለያ ወይም ጀነራሊ ድነት ምንድነው ሲባል ብዙ ሰው ስሞት ወደ ሰማይ መሄድ ይላል። ብዙ ሰው ዳንኩኝ ሲል ትኬት ገዛሁኝ ከሚል ሻሎ ትርጉም በመነሳት ነው ብዙ ጊዜ እንደዛ የሚናገሩ። አይ ለሰማይ ከፍዬ ትኬት ቆርጫለሁ አይነት የኃጢአት ይቅርታ ብቻ አይደለም። እንጠቅልለው ከተባለ የሁሉም ፋውንቴን የሁሉም የድነት ትምህርት ምንጭ የሆነው የሁሉም የድነት ትምህርት መነሻ የሆነው ይሄ ፍሬዝ ነው፣ ኢን ክራይስት በክርስቶስ። እዚህ ሙሉ በሙሉ ድነትን የሚገልጥ አንድ ቃል አምጡ ከተባላችሁ በጌታ የሚል። ኤፌሶን መጽሐፍ ምዕራፍ 1 ቁጥር 3 በሰማይ ስፍራ በመንፈሳዊ በረከት ሁሉ በክርስቶስ የባረከን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ። በፊቱ ቅዱሳንና ነውር አልባ እንድንሆን ዓለም ከመፈጠሩ አስቀድሞ በእርሱ መርጦናልና በፍቅር በክርስቶስ ኢየሱስ ልጆች እንሆን ዘንድ እንደ በጎ ፈቃዱ አስቀድሞ ወሰነን። ይኸውም በሚወደው በእርሱ በኩል በነፃ የተሰጠን ክቡር የሆነው ጸጋው እንዲመሰገን ነው። በእርሱም እንደ እግዚአብሔር ጸጋ ባለጠግነት መጠን በደሙ የተደረገ ቤዛነት የኃጢአትን ይቅርታ አገኘን። ጸጋውንም በጥበብና ማስተዋል ሁሉ አበዛልን። በክርስቶስ ያቀደውን የፈቃዱን ምስጢር እንደ በጎ ሐሳቡ እንድናውቅ አደረገ። ክብር ለእግዚአብሔር ይሁን። ይሄ እግዚአብሔር ቃል ነው። እንጸልያለን። እግዚአብሔር ሆይ እዚህ በፊት በህዝብ ፊት ስቆም ምን ያህል ሄልፕለስ እንደሆንኩ ምን ያህል ድካም እንደሚሰማኝ እዚህ ጋር የተገለጠውን በክርስቶስ ያደረከውን የጸጋውን እውነት ገልጦ ይሆን የሚል ስጋት እንዳለብኝ አንተ ታውቃለህ። እባክህ ክርስቶስን እንድሰብክ እርዳኝ። በዚህ የተሰበሰብነው ሁላችንም ሌላ ረሃብ፣ ሌላ ጥያቄ፣ ሌላ ፍላጎት የለንም። ያው የሆነ የልጅ መገኘት የተነሳው ክርስቶስ በመካከላችን እንዲሆን እንጸልያለን። ቅዱሱ መንፈስ ከኛ ጋር ይሁን በጌታ በኢየሱስ። ትምህርት አንዳችን በክርስቶስ ኢን ክራይስት ኢን ክሪስቱ ክራይስት። ኃጢአት ባለፉት ሳምንታት ስንማር እንደነበረው አንድ ጊዜ የተፈጸመ ድርጊት ሳይሆን የወረስነው ኢንሄሪትድ የሆነ ማንነት ነው። የወረስነው ማንነት ነው። አንዳንድ ሰዎች የኃጢአትን በተመለከተ ያለንን ችግር በጣም ሻሎ ያደርጉታል፣ ከላይ ያደርጉታል። አንዳንዶች ኃጢአት የሆነ ጊዜ የተሰራ ሚስቴክ ይመስላቸዋል። ወይም አንዳንዶች ኃጢአት ሀቢት ይመስላቸዋል። አልላቀቅ ያለ አልፋታ ያለ ደጋግመን የምናደርገው ደጋግሞ የሚሆን በእኛ ህይወት ደጋግሞ የሚፈጸም በእኛ ህይወት ሀቢት ይመስላቸዋል አንዳንድ ሰዎች። ዛት ኢዝ በጣም ሚስ ካራክተራይዜሽን ኦፍ ሲን። ኃጢአትን በጣም አሳንሶ ማየት ነው ኃጢአትን እንደዛ ማሰብ ማለት ነው። እስቲ ሮሜ መጽሐፍ ምዕራፍ 5 ላይ መጽሐፍ ቅዱሳችንን እንግለጥና እናንብብ። ቁጥር 12 ስለዚህ ኃጢአት በአንድ ሰው በኩል ወደ ዓለም እንደገባ ሁሉ ሞትም በኃጢአት በኩል ገብቷል። በዚሁ መንገድ ሞት ወደ ሰዎች ሁሉ መጣ፣ ምክንያቱም ሁሉም ኃጢአትን ሰርተዋል። ለምንድን ነው ኃጢአተኞች የሆን ነው? ኃጢአት የሚል ነገር ለምንድን ነው እኛ ጋር መጥቶ የተጣባን? ወይም እኛ ጀነራሊ ድነት የሚያስፈልጋቸው ኃጢአተኞች የሆነው ለምንድን ነው ከተባለ ማረም ያለብንን የሆነ ስህተት ስለሰራን አይደለም። መላቀቅ ያለብንን የሆነ ሀቢት ደጋግመን ስለምናደርግ አይደለም። ጸጋ የሚያስፈልገው የሆነ በሽታ ነገር ስላለብንም አይደለም። ኃጢአተኝነት ሁለንተናችንን ይዞ ተቆጣጥሮ ያለ ማንነታችን ስለሆነ ነው። የተወለድንበት ማንነታችን ስለሆነ ነው። ይሄ ክፍል እኮ የሚነግረን ይሄንን ነው። በአዳም እንዴት ነው ሰው ኃጢአተኛ የሚሆነው? በአዳም በኩል እንዴት ነው ሰው ሲንፉል ተብሎ ሊጠራ የሚችለው?
እሱ የኛ ሄድ ነው፣ የኛ ሪፕሬዘንታቲቭ ነው፣ የኛ ተወካይ ነው፣ እኛን የሚመስል ነው። እና የኃጢአት ችግር ያንተ ድርጊት አይደለም፣ ያንቺ ሐሳብ አይደለም፣ ያንተ የሆነ ሚስቴክ ጥፋት አይደለም። የኃጢአት ችግር መሰረቱ ያለው እኛ ራሳችን ጋራ ነው። አደኮር ነው፣ ከላይ አይደለም። ውስጣችን ያለ ውስጣችን የገባ የተጣባን የያዘን የተወለድንበት ማንነት ነው። አንድ ጊዜ አንድ ቦታ ነው አሉና ሰውየው በቁፋሮ ስራ ነው የሚተዳደረው። እንደምታውቁት ያደክማል። በቁፋሮ ስራ ቀኑን ሙሉ እየቆፈሩ መዋል እና ይሄ ሰው ምሬቱን ቬንት አውት የሚያደርገው እንዲህ እያለ ነበር፣ እየቆፈረ አያዳም እያለ ማለት ነው። ይቆፍራል። ሲቆፍር ምን ይላል? አያዳም። ከዛ ይል እና ትንሽ ቆይቶ በቃ ምሬቱ ሊገነፍል ሲል ምን ይላል? አያዳም ይላል። ከዛ የሚቆፍርበት ቤት አጠገብ አንድ ባለጠጋ ሰው ነበርና ሲወጣ ሲገባ ሰውዬ ሁሌ አያዳም እያለ ሲቆፍር ያዋልና ጠራውና ምንድነው? ለምንድነው ሁሌ አያዳም እያልክ የምትቆፍረው አለው። አዳም ያቺን ፍሬ ባይበላ ኖሮ እኔ ምን አስቆፈረኝ እስካሁን ነው? እሱ ነው አያዳም የሚያስብለኛል። እሺ ና ከዛሬ ጀምሮ የቤቴ ማኔጀር ነህ አለ። ማኔጀር ነህ፣ ሁሉንም ቁልፍ እንካ፣ በቤቴ ሁሉ ንብረት፣ ዕቃ፣ ቤተሰብ፣ እዛ ጋር ደግሞ ባሉ አገልጋዮች ሁሉ ላይ አንተ ከኔ ቀጥሎ ሁለተኛው ሰው ነህ አለው። ያን ቁልፍ ሰጣው። እዛ መኖር ጀመረ ማለት ነው። እና ከጥቂት ጊዜ በኋላ የሰው ሩቅ አገር ሊሄድ ተነሳና የቤቱን ቁልፍ ሁሉ እንደገና ሰብስቦ ከሰጠው በኋላ እኔ ሩቅ አገር መሄዴ ነው እንግዲህ ሁሉንም ነገር አደራ ሰጥቼ መሄደው ላንተ ነው ብሎ ሁሉንም ከሰጠው በኋላ ትንሽዬ ሳጥን አብሮት ሰጠውና ይችን ግን እንዳትከፍታታለሁ። ከዛ ትንሽዬ ቁልፍ አብሮት ሰጠው ማለት ነው። ከዛ ይሄ ሰው እየዞረ ቤቱን ከፈተ፣ ካዝናውን ከፈተ፣ ሁሉን ነገር አየና በጣም ተገረመ። ምን አይነት ትልቅ ቤት ነው፣ ምን አይነት ትልቅ ቀጣሪ ነው ያለኝ አለና ግን ከነከነው አንድ ነገር። ምንድነው እዚህ ትንሽ ሳጥን ውስጥ ያለው? ቁልፉን ሰጥቶኝ ይሄን ሁሉ በቃ አምኖ የሰጠኝ ሰውዬ ለምንድነው እቺን አደራ እንዳትከፍታት ብሎ ትንሽ ሳጥን ይሰጠኝ አለና በጣም ኪዩሪዮሲቲው ሲጨምርበት እስቲ ጉዱን ሊያው ምናምን ብሎ ከፈተው። እቺን ሳጥን ሲከፍታት የሆነች ድንቢጥ ነገር ብላ በራ ሄደች። ደነገጠና ዘጋው። ከዛ ሰውየው መጣ፣ ቁልፉን አንጣለው አመጣ። ሳጥኗን ሲከፍት ያስቀመጣት ወፍ ወር ድንቢጥ ነገር የለችም። ከዛ በል ቁልፉን ሁሉ አንጣለው ሰጠው። ውጣና ቆፍር፣ ከዚህ በኋላ ስቆፍር ግን አያዳም ሳይሆን አይኔ ራሴ እያልክ ቆፍር አለው። በአዳም ቦታ ቢሆን ማይበላ የሚመስለው ሰው እኮ ነው የሚያስቀኝ። ዊር ቦርን ኢን ዲስ ኔቸር ማለት ነው። በዚህ ማንነት ነው የተወለድ ነው። ራሳችንን ከኃጢአት ውጭ አናውቀው። እኛ ማለት ከኃጢአት ጋር አብረን ተሰፍተን የተወለድንን። ኃጢአት ከኛ የተነጠለ ነገር አይደለም። ኃጢአት ከኛ የተነጠለ እግዚአብሔር ትሪት ሊያደርገው የሚገባው በሽታ ሳይሆን ዊ አር አት ዘ ኮር ኦፍ ዘ ፕሮብለም። ችግሩ አንተ ነህ፣ ችግሩ አንቺ ነሽ ማለት ነው። ኃጢአት ሲባል እያወራ ያለው በጣም ሩቅ ስለሆነ በጣም ከኛ ስለተለየ ስለተነጠለ እኛን ኢንፌክት ስላደረገን በሽታ ቫይረስ ነገር ሳይሆን የኛ ማንነት የሆነ የኛ ውስጣዊ ማንነት የሆነ ከአዳም ጋራ የተካፈል ነው። እሱ እንደ ፌደራል ሄድ አብሮ ይዞን ወደ ሞት ያስገባን እውነታ ነው ኃጢአት ማለት። ስለዚህ የሰው ልጅ ራሱን ማዳን አይችልም ብቻ አይደለም። ፎር ዩር ሰርፕራይዝ የሰው ልጅ ራሱን ማዳን አይፈልግም። ለምን እንደሆነ ነግራችኋለሁ። አይፈልግም። ለምን? አሁን ድነት ሲባል ጭንቅላታችን ላይ ቶሎ የሚመጣው ስንሞት የት እንሄዳለን የሚለው ብቻ ትንሽዬ አስፔክት ስለሆነ ብዙዎቻችን ሲሞት በሳት መቃጠል ማን ይፈልጋል ሰማይ መሄድ ነው እንጂ ብለን ድነትን ከሱ ጋር ብቻ አያይዘን እንመለከተዋለን። ኖ አይደለም። እሱ አይደለም ድነት። እሱ ብቻውን አይደለም። ስለዚህ ሄልፕለስ ነን ወገኖች፣ እርዳታ የለሽ ነን። በአዳም ምክንያት የገባው ይሄ ኃጢአት እኛንም ኢንፌክት አድርጎን ሁላችን ወደ ሞት የምንነዳነን ማለት ነው። እርዳታ የሌለን፣ ረድኤት የሌለን ተስፋ ቢሶች ነን ማለት ነው።
የዛሬው የትምህርታችን ርዕስ ምንድነው አልኳችሁ? በድነት ማለት ይሄ ነው። በቃ ዛሬ what is at the center የሚለው ነው ምናምን ማዕከል ላይ ያለው የድነት ማዕከል ላይ ያለው ምንድነው የሚለው ነው ምናምን በክርስቶስ in Christ በክርስቶስ የሚለው ነው የምንመለከተው። እና ዛሬ የምንማረው the doctrine of union with Christ ብለው ይጠሩታል። ከክርስቶስ ጋር አንድ መሆን በሉት፣ ዩናይትድ መሆን፣ ህብረት ማድረግ በሉት። ብቻ ምንነቱን እኔ ቀጥሎ እናገረዋለሁ፣ ግን ጥፋቻ አማርኛ ቃል ብዙ ላይኖረው ይችላል። ግን ዩኒየን with Christ ከክርስቶስ ጋር መሆን፣ በክርስቶስ መሆን፣ በጌታ መሆን የሚለውን ነው የምንመለከተው። ይሄ የድነት ዶክትሪን የድነት አስተምህሮ ማዕከል ላይ ያለን እና ይሄንን ትምህርት ጠቅለል ያለ መግለጫ ለድነት እንስጠው ከተባለ የምንሰጠው ስያሜ የዚህ ትምህርት ርዕስ ወይም ደግሞ ማዕከላዊ መርህ እንስጠው። ድነትን ሙሉ በሙሉ የሚገልጸው ነገር ምንድን ነው? ድነት እንግዲህ እንደምታውቁት የተለያየ ገጽታዎች አሉት። እነዛን ሁሉ ገጽታዎች የሚገልጠው አስተምህሮ ምንድን ነው? አት ሴንተር ያለው ማዕከል ላይ ያለው ምንድን ነው ብለን ጥያቄ ካነሳን መልሳችን የሚሆነው ይሄ ነው። በክርስቶስ ኢን ክራይስት የመዳን ማጠቃለያ ወይም ጀነራሊ ድነት ምንድነው ሲባል ብዙ ሰው ስሞት ወደ ሰማይ መሄድ ይላል። ብዙ ሰው ዳንኩኝ ሲል ትኬት ገዛሁኝ ከሚል ሻሎ ትርጉም በመነሳት ነው ብዙ ጊዜ እንደዛ የሚናገር። አይ ለሰማይ ከፍዬ ትኬት ቆርጫለሁ አይነት። ኦፍ ኮርስ እዚህ መካከል ያለን ሁላችንም በጣፈንታችን እሱ እንደሆነ እናውቃለን። ድነት ግን እሷ ብቻ አይደለችም። ወይም ደግሞ አንዳንድ ሰዎች ድነት ማለት የኃጢአት ይቅርታ ይመስላችኋል። እስከ ዛሬ ያደረኩት ነገም የማደርገው በክርስቶስ መስቀል ዋጋ ስለተከፈለለት ፓስት ፕሬዘንት ፊውቸር ትላንት ዛሬ ነገ እዛ ጋር አልቋል ብለው ያስባሉ ብዙ ሰዎች። ስህተት ነው። እሱ ብቻ አይደለም። ትምህርቱ ስህተት ነው ማለት ሳይሆን እሱ ብቻ ግን አይደለም። የኃጢአት ይቅርታ ብቻ አይደለም። ሰው እንጠቅልለው ከተባለ የሁሉም ፋውንቴን የሁሉም የድነት ትምህርት ምንጭ የሆነው የሁሉም የድነት ትምህርት መነሻ የሆነው ይሄ ፍሬዝ ነው። ኢን ክራይስት በክርስቶስ። እዚህ ሙሉ በሙሉ ድነትን የሚገልጥ አንድ ቃል አምጡ ከተባላችሁ በጌታ የሚል ጠገባችሁ ያለውን ሰው እስቲ በጌታ ነው በሉት። እንዲህ ክሊሼ ነው አይደለ? ይሄ በጣም የተለመደ ነው። ገሌኮ በጌታ ነው ምናምን ሲባል ብራዘር ይሄ ነው ክርስትና። በጌታ መሆን በጌታ መሆን ኔክሰስ ኦምኒየም ግራቲየም ሚል እንትን ይጠቀማሉ የሪፎርምድ ፋዘርስ የዚህን አስተምህሮ ምንጭነት ሲናገሩ ማለት ነው። ሁሉም የድነት አስተምህሮ የሚመጣው ከዚህ ነው፣ የሚመነጫው ከዚህ ነው። ዝርዝሩ ጋራ እንመጣለን ማለት ነው። ስለዚህ ምዕራፍ 1 ቁጥር 3 ላይ ኤፌሶን እንደተነጋገርነው ነው የክርስቲያን መንፈሳዊ በረከቶች። ምክንያቱም ዝርዝሩን ቅድም ስላነበብኩላችሁ ወደሱ አልገባም። ቀጥሎ የሚኖሩንም ትምህርቶች እነሱን መዘርዘር ነው የሚሆነው። ግን ቅድም የዘረዘርናቸው የድነት በረከቶች በሙሉ የድነት መንፈሳዊ በረከቶች በሙሉ የሚመነጩበት ምንጭ በክርስቶስ የሚለው አስተምህሮ ነው። ኢን ክራይስት የሚለው ማለት ነው። ለዛ ነው በሰማይ ስፍራ በመንፈሳዊ በረከት ሁሉ በክርስቶስ ኢየሱስ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ የሚለው። በክርስቶስ የሚለውን ያወጣኸው ለታ ያ ሁሉ በረከት ባዶ ነው። በክርስቶስ የሚለውን ችላ ያልነው ለታ ችላ እያልን ያለነው አብሮ የሚመጣውን ያንን ሁሉ በረከት ነው ማለት ነው። እነዚህን ትምህርቶች ስንመለከት በአዲስ ኪዳን በሰፊው ከ200 ጊዜ በላይ በጳውሎስ መልእክቶች ብቻ በክርስቶስ በጌታ በእርሱ የሚሉትን የመሳሰሉ ቃላት እናገኛለን። ከ200 ጊዜ በላይ በጳውሎስ መልእክቶች ብቻ። ይሄ ተደጋጋሚ አገላለጽ ክርስቲያናዊ ህይወትን ከክርስቶስ ጋር ያለ ፌሎሺፕ ነገር ብቻ ሳይሆን ወይም ግንኙነታችን የኢየሱስ ተማሪነት የኢየሱስ አምላኪነት ብቻ ሳይሆን እኛ በእርሱ እርሱ በእኛ ውስጥ የሆነበት ዩኒየን ፐርፌክት ህብረት ፍጹም የሆነ ዩኒየን እንደሆነ
የሚናገር አስተምህሮ ነው። ስለዚህ ይሄ ከዚህ ሁሉ ያልፋል። አዲስ ህልውና ነው፣ አዲስ ማንነት ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ሁላችንም የምናውቀው ጥቅስ ማንም በክርስቶስ ቢሆን አዲስ ፍጥረት። ይሄንን የትኛውም ሃይማኖት ክሌም ሊያደርገው አይችልም። የትኛውም ሃይማኖት ስለ አምላኩ የራሱ ኤክስፕላኔሽን ይኖረው ይሆናል። ስለሚያምነው ነገር የራሱ ማብራሪያ ሊኖረው ይችል ይሆናል። ስነ ምግባራዊ ደንብ ሊኖረው ይችል ይሆናል። ይሄንን ማድረግ፣ ይሄንን መስራት ምናምን የሚል። የትኛውም ሃይማኖት ግን እኔ በአምላኬ ነኝ፣ አምላኬ በእኔ ነው አይልም። ክርስትና ብቻ እኛ በክርስቶስ ነን፣ ክርስቶስ ደግሞ በእኛ ነው ይላል ማለት ነው። የዚህ አንድነት ምክንያቱ ኮዙ መንፈስ ቅዱስ ነው። መንፈስ ቅዱስ ነው። ይህንን ህብረት፣ ይህንን አንድነት ሰው በችሎታው አይጀምረውም፣ በፍላጎቱ አይጀምረውም። ቅድም እንደተነጋገር ነው ሰው ራሱን ማዳን አይችልም ብቻ ሳይሆን አይፈልግም ተባብለናል። ስለዚህ ሰው በችሎታው፣ ሰው በጥረቱ፣ ኢቭን ሰው ከራሱ በሆነ እምነት ይህንን ህብረት፣ ይህንን ዩኒየን አይጀምረውም። የዚህን ህብረት ጅማሬ የሚያበስረው እኛ ህይወት ላይ እውን የሚያደርገው ያው የሚያደርገው መንፈስ ቅዱስ። ለዛ በክርስቶስ የሚለው ትምህርት መንፈስ ቅዱስ ከሌለበት ፕራክቲካል አይሆንም ማለት ነው። በመንፈስ ቅዱስ አማካኝነት ግለሰቡ ከክርስቶስ ጋር ዩናይትድ ይሆናል፣ አንድ ይሆናል ማለት ነው። ሶስት መሰረታዊ ገጽታዎች ወይም አንድነት ስንል በምን መልኩ ነው ሰው ከክርስቶስ ጋር አንድ ይሆነው? ከክርስቶስ ጋር አንድነት፣ ከክርስቶስ ጋር አንድ መሆን ስንል ሰው በምን መልኩ ነው ከክርስቶስ ጋር አንድ ይሆነው የሚለውን ነገራለሁ። አንደኛ ህጋዊ አንድነት። ህጋዊ አንድነት ሰው ከክርስቶስ ጋር አንድ የመሆን ህጋዊ ገጽታው ምንድን ነው? አማኝ ያገኘው አልቲሜት የመጨረሻ ተጨባጭ ህጋዊ ገጽታው በክርስቶስ በኩል የሆነለት ማለት እንደሆነ ይገባችኋል። አሁን ቀጥሎ ስለምናገር ማለት ነው። ይሄ ዲክሌሬሽን ነው፣ የእግዚአብሔር አዋጅ። እግዚአብሔር በክርስቶስ ያወጀው አዋጅ ስለሆነ የእግዚአብሔርን አዋጅ እኔ በጥረቴ፣ በከፍታዬ፣ በዝቅታዬ፣ በኃጢአቴ፣ በብርታቴ ከፍ ዝቅ ማደርገው አይደለም። ወይም በሌላ ቋንቋ እኔ ውስጥ ያለ በኔ እጅ ያለ አይደለም፣ ከኔ ውጭ ያለ ነገር። ምን ማለት ነው? ይሄ ህጋዊ አንድነት የምንለው አብራራዋለሁ፣ የተመሰረተው በክርስቶስ ተወካይነት ላይ ነው። ምን ማለት የመሰላችሁ? ቅድም ስናነብ ምን ብለናል? በአንድ አዳም ምን ሆነ? ኃጢአት ወደ ዓለም ሁሉ ገባ፣ በኃጢአትም ሞት። ስለዚህ ኃጢአት ባደረጉ ሁሉ ይሄ ሞት ነገሰ ይለናል። በክርስቶስስ ምንድን ነው የሆነው? በክርስቶስ ፌደራል ሄድሺፕ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 21 ጀምሮ ከቁጥር 20 ጀምሮ ላንብበው። ነገር ግን ክርስቶስ ላንቀላፉት ሁሉ በኩራት ሆኖ በእርግጥ ከሞት ተነስቷል። ሞት በአንድ ሰው በኩል እንደመጣ የሙታን ትንሣኤ በአንድ ሰው በኩል ሆኗልና። ቁጥር 22 ሰዎች ሁሉ በአዳም እንደሚሞቱ እንዲሁ ሰዎች ሁሉ በክርስቶስ ሕያዋን ይሆናሉ። ሪፕሬዘንቴሽን አግኝተናል። ተወካይ አለን። በአዳም ሞተናል ሲባል አዳም ሞተ የሚለው መጥፎ ዜና የሆነው ለአዳም ብቻ ሳይሆን ከአዳም በኋላ ለምንወለድ ለሁላችን ነው። ስለዚህ ተወልደን ኃጢአተኞች ነን። we're born sinners፣ የተወለድን ኃጢአተኞች ነን። ይህን ሲባል ብዙ ሰው ላይጎረብጠው ይችላል። በአዳም ኃጢአተኛ ነህ ሲባል ብዙ ሰው ቅር ላይለው ይችላል። ቅሬታው የሚመጣው መቼ ነው? በአንዱ አዳም ሙታን የሆናችሁ ሁሉ እሺ፣ ከናንተ ውጭ በሆነ እናንተ ባላረጋችሁት ግን ዩ ሪፕሬዘንታቲቭ ተወካያችሁ፣ የህዝብ ተወካያችሁ፣ የእናንተ ተወካይ ክርስቶስ ሕያው ስለሆነ በእሱ ሕያውነት ሁላችሁም ሕያዋን ትሆናላችሁ ሲባል ሰው ይደነግጣል። ለምን? ሰው ያገኘናቸው ህጋዊ ጥቅሞች በሙሉ በክርስቶስ በኩል ያገኘናቸው ናቸው። ማይክል ሪቭስ የሚባል አንድ ስነ መለኮት አስተማሪ ይሄ ክፍል እኮ በብሉይ ኪዳን ሀሳቦች ላይ የተመሰረተ ነው ይላል። ምን ይላል? ምዕራፍ 15 ቁጥር 4 ላይ መጽሐፍ እንደሚል በሶስተኛው ቀን ከሙታን ተነሳ ይላል ሐዋርያው ጳውሎስ።
ይሄንን ከወንጌላት ነው እንዳንል ቆሮንቶስ እንግዲህ ቀደም ብለው ከተጻፉ የሐዋርያው ጳውሎስ መልእክቶች ምናልባትም ከብዙ ወንጌላት በፊት ቀድሞ ከተጻፉ መልእክቶች መካከል አንዱ ነው። ስለዚህ እሱ ብዙ ላይ ያስኬድ ይችላል። ስለዚህ ምን ይላል? ይሄ እኮ የዘፍጥረት ምዕራፍ 1 ቁጥር 11 እስከ 13 ሐሳብ ነው ይላል። እስቲ እናንብበው። ምንድን ነው የሚለው እዛ ጋር? ዘፍጥረት ምዕራፍ 1 ቁጥር 11 እስከ 13 እግዚአብሔርም ምድር እጽዋትንም በየወገናቸው ዘር የሚሰጡ ተክሎችን በምድር ላይ ዘር ያዘሉ ፍሬ የሚያበቅሉ ዛፎችን እንደ ወገናቸው ታብቅል አለ። እንዳለውም ሆነ። ምድር እጽዋትን ይልና ይውላችሁ እዚህ ጋር እንደ ወገናቸው ዘር የሚሰጡ ተክሎችን እና በውስጣቸው ዘር ያለባቸው ፍሬ የሚያፈሩ ዛፎችን በየወገኑ አበቀለች። እግዚአብሔርም ይህ መልካም እንደሆነ አየ። መሸ፣ ነጋ፣ ሶስተኛ ቀን። ማይክል ሪቭስ ምን ብሎ ይከራከራል? በየወገናቸው ፍሬን የሚያፈሩ ምኖች ነው የሚለው ዛፎችን እነሱን ታብቅል አለ። ስለዚህ አሁን ጊሽጣ ብትዘራ ፓፓያ አይበቅልም፣ ፓፓያ ብትዘራ ጊሽጣ አይበቅልም ነው። ክራይስት በሶስተኛው ቀን ተነሳ የሚለው ኢምፕሊኬሽኑ እንደ ቅዱሳት መጽሐፍት የሆነው ለምንድን ነው? እንደ ወገኑ የሆኑትን ሰዎች ይዞ ይነሳ ዘንድ፣ እንደ ወገኑ የሆኑ ሰዎችን አብሮ ይዞ እንደሱ ፍሬ የሚያፈሩ ሰዎችን አብሮ ይዞ ይነሳ ዘንድ ክርስቶስ በሶስተኛው ቀን እኛን ለማጽደቅ እሱ ጻድቅ ተብሎ እኛንም አብሮ ጻድቅ ለማስባል ክርስቶስ ከሙታን ተነስቷል። ይሄንን የሚለን ማለት ነው። ስለዚህ ይሄንን ያገኘ ነው ህጋዊ ነገሮችን አንዴ የተፈጸሙ ክርስቶስን ባመንበት ቅጽበት አገኘናቸው የምንላቸውን የመዳን በረከቶችን ያገኘ ነው በክርስቶስ ነው። በአዳም ሁሉ እንደሚሞቱ በክርስቶስ ደግሞ ሁሉ ሕያዋን ይሆናሉ። ስለዚህ ይሄ ምንን ያሳየናል? ኃጢአታችን ለእርሱ ሆኗል፣ ለክርስቶስ ሆኗል። የአማኝ ኃጢአት እንግዲህ በህጋዊ መንገድ ወደ ክርስቶስ ይተላለፋል፣ ሌገሊ ማለት ነው። እንግዲህ በዛ ሰዓት ክርስቶስ ኃጢአት በመስራት አይደለም፣ በአዋጅ ነው ኃጢአተኛ የሆነው ሲሰቀል ማለት ነው። በአዋጅ ነው፣ በእግዚአብሔር አዋጅ ነው። እሱ የሁላችንንም በደል በእርሱ ላይ አኖረ ስለሚል ኢሳይያስ መጽሐፍ ምዕራፍ 53 በዲክሌሬሽን ነው ክርስቶስ የእኛን ኃጢአት የተሸከመው እንጂ በድርጊት አይደለም። በአዋጅ ኃጢአታችን ለእርሱ ሆነ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን ኃጢአት ያላወቀውን እርሱን ስለኛ ምን አደረገው ይላል? ኃጢአት አደረገው። የእግዚአብሔር ጽድቅ ወደኛ ወይም የክርስቶስ ጽድቅ ወደኛ፣ የእኛ ኃጢአት ደግሞ ወደ እርሱ የዞረበት the great exchange ብለው ቴዎሎጂያንስ የሚጠሩት ማለት ነው። ይሄ የሆነው በምንድን ነው? በክርስቶስ ነው ማለት ነው። ሰው ጸድቅ ያለው ሲል ማንን እያየ ነው? ኢየሱስን እያየ ነው። ስለዚህ አማኝ በእግዚአብሔር ፊት ጻድቅ የሚሆነው በቅጽበት ነው። አንድ ኢንተርቪው ያየው ነበር። አንድ ከፕሮቴስታንት ወደ ኋላ ተመልሻለሁ ብሎ ብቻ ዲያሎግ እያደረጉ ነውና ጠያቂው አንድ ነገር ይጠይቀዋል። ጸድቀሃል ይሏል። ድኛለሁ ይሏል። አይ ጥያቄ እሱ አይደለም፣ ጸድቀሃል ይሏል። ቆይ ላስረዳኝ። አታስረዳኝ፣ ጸድቀሃል ወይ? እናንተ በዛ ቦታ ብትሆኑም እንደምትመልሱት ብዙ ሰው እኮ ሊተናነቀ ይችል ይሆናል። አዎ ነው መልሳችን። ለምን እዛ መስቀል ላይ ኢየሱስ እንደ ኃጢአተኛ የታየው እኔ ጸድቀሃል ወይ ሲባል እኔ እንጃ እንድል ነው እንዴ? ምን ይላሉ? ኢን ክራይስት በክርስቶስ ያገኘነው ጽድቅ ነው። ሌላው ልጅነት ነው። ከጽድቅ በተጨማሪ አንድ ሰው በክርስቶስ ወዲያው በቅጽበት ምን ይሆናል? አሁን አንዳንድ ሰው የሚመላለሰው እግዚአብሔር ፊት ወይም ወደ እግዚአብሔር ቤት ሲመጣ የሚመጣው የሆነ በቃ አንተ መጥፎ ሰው ነህ ግን በቃ ዙር በል ምናምን ሂድ በቃ ይቅር ብያለሁ እንደተባለ ሰው። ስታተሳችን እግዚአብሔር ፊት እንደዛ አይደለም። we are adopted ልጆች አድርጎናል። ከጽድቅ በተጨማሪ አማኝ የልጅነትን ሙሉ ሕጋዊ መብት አግኝቷል። ሮሜ መጽሐፍ ምዕራፍ 8 ቁጥር 14 እግዚአብሔር መንፈስ የሚመሩ እነዚህ
እግዚአብሔር ልጆች ናቸውና እንደገና የፍርሃት ባሪያ የሚያደርጋችሁን መንፈስ ሳይሆን አባት ብለን አባ ፋዘር ብለን የምንጠራበትን የልጅነትን መንፈስ ተቀብላችኋል። ቅጽበታዊ የሆነ ነገር ነው፣ ግን ኢን ክራይስት አሎን በክርስቶስ በኩል። ሁለተኛው ገጽታችን ፕራክቲካሉ ነው። ደግሞ አሁን እስካሁን ህጋዊው እንዳያየ ነው። በህግ እንግዲህ መዶሻው ተመቷል። እሱን ዲቴል እናወራዋለን ስለ ጽድቅ ስንነጋገር። ልጆች ተብለናል። አሁን አንዳንዱ በቃ ጥሩ ሲሆን ልጅ የሚያደርገው ይመስለዋል አይደል? አክቹአሊ ቤተሰብም ወይም አንዳንዴ የሶሻል ጫናም ይመስለኛል እንደዛ እንድናስብ ያደረገን። ይህንን ፈተና ካልደፈንክ የኔ ልጅ ወይም ደግሞ አንዳንዴ ሞቲቬት ሊያደርጉ ሲሞክሩ የኔ ልጅ ከሆንክ እስቲ ይችል አድርጎ ምናምን አይደለ? እንደዛ ስላደግን በክርስቶስ ያገኘነውንም ልጅነት እንደዚህ እናስበዋለን። ወደ ላይ ወደ ታች የሚል እንደ ግራፉ ማለት በእኛ ፐርፎርማንስ ቤዝ የሚያደርግ ማለት ነው። ከአንተ ውጭ ነው ብራዘር፣ ብዙ አትሰቃዩ። ከእኔ ውጭ ነው፣ ከእኛ ውጭ ነው። ጸድቀሃል የሚል መዶሻን የተመታል አንተን አይቶ ሳይሆን ክርስቶስን አይቶ ጻድቅ ነው ብሎሃል። ሁለተኛ ፕራክቲካሊ ከክርስቶስ ጋር አንድ በመሆናችን ነው። ይህ ፕራክቲካል የምንላቸውን ወይም ተግባራዊ የምንላቸውን አስፔክት ሲያገኘ ነው እመጣለሁ። ምንድን ናቸው እነዚህ? እንግዲህ ህጋዊ የምንላቸው ልጅነትና መጽደቅ ነው። ፕራክቲካል የምንላቸው ወይም ተግባራዊ የምንላቸው ምንድን ናቸው? እንዴት ነው? በመጀመሪያ በክርስቶስ የሆኑት እነሱን ላብራራና ምን እንደሆኑ ነግራችኋለሁ። አንደኛ በእርሱ ሞት አንድ ሆነናል፣ ከእርሱ ሞት ጋር ተባብረናል። ይህንን እንግዲህ ላስት እሑድም ስለተናገርኩት ግን ደግሜ ብናገረው አይከፋም። ሮሜ መጽሐፍ ምዕራፍ 6 ከቁጥር 8 አማኙ ሌገሊ ከክርስቶስ ጋር ሞቷል። የክርስቶስ ሞት የአማኙ ሞት ሆኖ ተቆጥሮለታል። አማኙ በክርስቶስ አምናለሁ ሲል እያለ ያለው በክርስቶስ ሞት አምናለሁ፣ የእሱ ሞት ደግሞ የኔ ሞት ነው ስላለ የኃጢአት ኃይልና አገዛዝ ተሰብሯል። አማኙ የቀድሞ ፍላጎቶቹ የቀድሞ ኃጢአቱ ባሪያ አይደለም። ከዚህ በኋላ ኢን ክራይስት ነው አሁን ማለት ነው። ስለዚህ ተግባራዊ ትርጉሙ ምንድን ነው? አማኝ ራሱን ለኃጢአት አገዛዝ እንደሞተ ነው የሚቆጥረው። ኃጢአት አልሞተ ይሆናል እንጂ ዕለት ዕለት እንገለው ይሆናል እንጂ እኛ ግን ለኃጢአት ከሞትን ቆይተናል። ቦታውም ቀራንዮ ይባላል። ሁለተኛ በትንሣኤውም ደግሞ አንድ ሆነን ኤፌሶን መጽሐፍ ምዕራፍ 2 ከቁጥር 5 እስከ 6 ከእርሱ ጋር አስነሳን፣ ከዛስ በሰማይ ስፍራ ደግሞ ከእርሱ ጋር አስቀመጠን ይላል። አብረን ተነስተናል። በማን? በክርስቶስ። እንዴ እዛ መቃብር ውስጥ ገብታችኋል እንዴ? አልገባንም እኮ። እዛ መስቀል ላይ የተንጠለጠላለ ከእናንተ መካከል የለም እኮ። ከየት አምጥተን ነው ታዲያ ሞትን ተቀበርን የምንለው ተነሳን የምንለው? ተወካያችን ነው እሱ። ኢን ክራይስት በክርስቶስ። ስለዚህ አማኝ ሞቶ የተነሳው በክርስቶስ ኃይል ነው። ሰው ፕራክቲካሊ ምን ማለት ነው? ይሄ አማኝ ዳግም ልደትን ያገኘው በክርስቶስ ነው ማለት ነው። አማኝ በክርስቶስ ሲሆን የቦታ ለውጥ ሳይሆን የማንነት ለውጥ ነው ያደረገው። የቦታ ለውጥ ብቻ ይመስለናል አይደል? ከሆነ ወደሆነ ነገር የማንነት ለውጥም አግኝቷል። ኒቆዲሞስን ጌታ ኢየሱስ ክርስቶስ ኤግዞርት እንዳደረገው ዮሐንስ ወንጌል ምዕራፍ 3 ላይ በክርስቶስ ያመነ ወደ እግዚአብሔር መንግስት ዳግም ተወልዷል፣ አዲስ ሆኗል፣ አዲስ ፍጥረት ሆኗል። ኤፌሶን መጽሐፍ ምዕራፍ 2 ቁጥር 6 ምን ይላል? ከክርስቶስ ጋር ምን ሆነናል? እኛ ተነስተናል። ቲቶ መጽሐፍ ምዕራፍ 3 በአዲስ ልደት እንደገና በመታጠብ እግዚአብሔር አድኖናል። ዳግም የተወለድ ነው በክርስቶስ ነው። ደግሞ የምንቀደሰው በክርስቶስ። ዮሐንስ ወንጌል ምዕራፍ 15 ከቁጥር 4 እስከ 5 ጌታ ኢየሱስ አንድ ነገር ቁርጡ ልንገራችሁ ይላል። ያለ እኔ አንዳች ልታደርጉ አትችሉም። እችላለሁ የሚል ይሂድና ይሞክር፣ ግን አትችሉም። እሺ፣ ነገር ግን በእኔ ብትኖሩ እኔም በእናንተ ቃሎቼም በእናንተ ቢኖሩ ፍሬን ታፈራላችሁ። ስለዚህ አማኞች በክርስቶስ ካልጸኑ በስተቀር በክርስቶስ ካልሆኑ በስተቀር ምንም አይነት መንፈሳዊ ፍሬ ሊያፈሩ አይችሉም። ግን ይሄ አዲስ ህይወት አዲስ ፍሬን፣ አዲስ ህይወትን፣ አዲስ ፍላጎትን፣ አዲስ ጥያቄን፣ አዲስ ረሃብን ይዞ መምጣቱ አይቀርም። ስለዚህ አማኝ ዳግም የተወለደው ደግሞ ፕራክቲካሊ ዕለት ዕለት የሚቀደሰው በማን ነው? በክርስቶስ። የመጨረሻ
ዘላለማዊ አንድነት ደግሞ አለን ከክርስቶስ ጋር። ህጋዊ አንድነት ብቻ ሳይሆን፣ ተግባራዊ አንድነት ብቻ ሳይሆን ዘላለማዊ አንድነት ደግሞ አለን። ይሄ ዘላለማዊ ገጽታ የአማኙን መጨረሻና የተረጋገጠ ዕጣ ፈንታውን የሚመለከት ነው። የመጨረሻ ዕጣ ፈንታውን አንደኛ ከክርስቶስ ጋር ያለ አንድነት ቁርኝት የመጽናታችን ዋስትና ነው። ዛሬ ተኝተህ ነገ ጧት ስትነሳ ኤቲስት ያልሆንከው ኢን ክራይስት ስለሆንክ ነው እንጂ በክደትማ እኛን የሚበልጥ አለ እንዴ? እኔ እኮ ሁሌ ነው እኮ የምለው ቴክኖ ስልክ ጠፋብኝ ብለህ እኮ ልትክድ እኮ የሚዳዳ ሰው ነህ ወዳጄ። እስቲ በጣም ፖፑላር ጥቅስ ፊልጵስዩስ መጽሐፍ ምዕራፍ 2 አሁን እንግዲህ ብዙ የሚጠቀስ ማለት ነው፣ በተለይ ወርክ ቤዝድ ሳልቬሽንን ለመናገር። ስለዚህ ወዳጆቼ ሆይ ሁሌም ታዛዦች እንደነበራችሁ ሁሉ አሁንም እኔ ባጠገባችሁ ሳለሁ ብቻ ሳይሆን ይልቁንም አሁን በሌለሁበት ጊዜ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ፈጽሙ ተብሏል። ኢትስ ዩ። ቀጥላ አንብበው። እንደ በጎ ፈቃዱ መፈለግንም ማድረግንም በእናንተ ውስጥ የሚሰራ እግዚአብሔር ነው። ከእግዚአብሔር የተነጠለ መጽናት የለም። አማኝ ነገ ጠዋት ሲነሳ አማኝ ሆኖ የሚነሳው በክርስቶስ ኢየሱስ ነው። እዚህ መጽሐፍ ምዕራፍ 1 ቁጥር 3 ላይ ስለ እናንተ ባስታወስኩ ቁጥር አምላኬን አመሰግናለሁ፣ ዘውትር ስለ ሁላችሁ በደስታ ጸልያለሁ። ከመጀመሪያው ቀን አንስቶ እስካሁን ድረስ በወንጌል አገልግሎት ተካፋይ ሆናችኋል። እስካሁን መታችኋል ነው። እሺ በእናንተ መልካምን ስራ የጀመረው ምን ማለት ነው? እስካሁን የመጣችሁት በሱ ነው። እሺ እርሱ እስከ ኢየሱስ ክርስቶስ ቀን ድረስ እስከ ፍጻሜው እንደሚያደርሰው እርግጠኛ ነኝ። እርግጠኝነታችን ምን ላይ የተመሰረተ ነው? በክርስቶስ ኢን ክራይስት። ይሄ አንድነት በመጨረሻ ከጌታ ጋር የምንከብርበት ነው። ቆላሲስ መጽሐፍ ምዕራፍ 3 ቁጥር 3 እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ በተቀመጠበት በላይ ያሉ ነገሮችን እሹ፣ ሐሳባችሁም በላይ ባለው ላይ እንጂ በምድር ባለው ላይ አይሁን። ሞታችኋልና ሕይወታችሁም ከክርስቶስ ጋር በእግዚአብሔር ዘንድ ተሰውሯል። ሕይወታችሁ የሆነው ክርስቶስ በሚገለጥበት ጊዜ እናንተም በዚያን ጊዜ ከእርሱ ጋር በክብር ትገለጣላችሁ። This is our hope። የነገ ተስፋችን ደግሞ ይሄ ነው። ኢን ክራይስት እንከብራለን። በነፍስም በስጋም እንቀደሳለን። የዛኔ ተቀደሱ የሚል ትምህርትኛ ማስተማር አይጠበቅብንም። እርስ በርስ ከጓደኞቻችን ጋር በዚህ ጉዳይ ስትራግል እያረኩ ነው ብለን መወያየትም አይጠበቅብንም። ያኔ እግዚአብሔር በራሱ አሰራር በከበረ አሰራሩ የክርስቶስን የከበረ ስጋ ይመስል ዘንድ ጎትቶ ከኛ ውስጥ የሚያወጣውን ያወጣዋል። ከዛ የኃጢአት ትግል የሚባል የለም፣ የስጋ ድካም የሚባል የለም። የሚበሰብሰው ማይበሰብሰውን ስለማይወርስ እኛ ምንበሰብስ ማንበሰብስ ሆነ እንነሳለን። እዚህ ደግሞ ምንቀር ከሆነ የክርስቶስን ክቡር ስጋ ይመስል ዘንድ ይሄ ስጋችን ይሄ ደማችን ይለወጣል በእግዚአብሔር በራሱ አሰራር ማለት ነው። ከዛ ያኔ ሁላችንም ከጌታ ጋር እንሆናለን። በማን? በክርስቶስ። ህይወታችን የሆነ እሱ፣ የኛ የምንለው እሱ፣ በእኛ ያለው እሱ፣ በእርሱ ያለን እኛ ሁላችን ምን እናደርጋለን? እንገለጣለን። በክርስቶስ እንገለጣለን። ስለዚህ የምናወራው አንድነት ምን አይነት አንድነት ነው? ህጋዊ አንድነት ነው፣ ተግባራዊ አንድነት ነው፣ ደግሞም ዘላለማዊ አንድነት ነው። ክርስቲያን ሆነን የመቀጠላችን የመጽናታችን በዘመን ፍጻሜ በሚያስፈራው በአብ ዙፋን ፊት በኮንፊደንስ ጻድቃን መባላችን ምክንያቱ ክርስቶስ ነው። መቀደስ ውጫዊ የሆነ ድርጊት ሳይሆን በክርስቶስ በሆነው ማንነት የመኖር ህይወት ነው። ድነትን ከክርስቶስ ውጭ አናስበው። ኢንስቲትዩትስ ኦፍ ክርስቲያን ሪሊጅን የሚል መጽሐፍ አለ የጆን ካልቪን እና እዛ ላይ አንድ የሚሰጠው ምሳሌ አለ ከመጽሐፍ ቅዱስ ማለት ነው። በጣም ይመስጠኛል። የኤሳውና የያዕቆብ ኤሳውና ያዕቆብን ስታዩቸው ኤሳው በቃ ወንዳ ወንድ ነው አይደል? አዳኝ ነው። ምን በቃ እንትን ነው ስሜሉ ራሱ በጣም
ከድኩላና ከአጋዘን ጋር ብዙ ስለሚውል እንደዛ ሚል ይመስለኛል። እንጃ ለዛ መሰለኝ ማለት በቃ ፍየል ከሸተትከውና ጸጉርህ እንትን ከሆነ በቃ ሰላም ነው ብላ ርብቃ ያዕቆብን እንደዛ አድርጋ ያስገባችው። ስለዚህ ያዕቆብ ሌላው ኤሳው ጸጉራም ነው አይደለ? እጁ በጣም ጠጉራም ነበር። ስለዚህ እንግዲህ ኢማጂን ይስሐቅ የፍየል ጸጉር እንደዚህ ነክቶ የሰው ከመሰለው ኤሳው ምን አይነት ጸጉራም ወንድም እንደሆነ እና ያዕቆብ ደግሞ ማማስ ቦይ ነው። ምንም ብዙ ወጣ ብሎ ምናምን ግርግር አይመቸውም። ከእናቱ ጋር ኪችኑ እንትን እያለ ኩክ እያደረገ ምናምን እና ዋና ያዕቆብ ምናምን ሲባል ከዛ በቃ ፐርፌክት የምስር ወጥ እንትን ሆኗል፣ ኤክስፐርት ሆኗል። ወንድሙን አንዴ ያታሎታል። ከዛ ግን እግዚአብሔር የበረከት ቃልን ይስሐቅ አንደበት ላይ ስላስቀመጠ በኪዳኑ መሰረት ይህንን በረከት ደግሞ ለመቀበል በርዝራይት ያለው ብኩርና ያለው ኤሳው ስለነበረ ኤሳውን ጠራውና በል ከዱር አድነህ የምወደውን አይነት ምግብ ሰርተህ አምጣልኝ አለው። ይህንን ርብቃ በጀርባ ትሰማለች። ቆንጆ ምግብ በሰለላት። ከዛ በኋላ እሺ ቆይ አባቴ እኮ ይለየኛል ማለት አይኑ ስለደከመ ይስሐቅ ማየት አይችልም እና ቢለይ የሚለየው በድምፅና በእንትን ነው በመዳሰስ ነው እና በሽታ ነው። ስለዚህ የፍየል እንትን ተደረገበት። ሲያሸቱት ኤሳው ያዕቆብ እነዛን ሁሉ በረከቶች የወሰደው የተባረከው በርዝራይት ስላለው አይደለም፣ ባለመብት ስለሆነ አይደለም፣ በፍየል ጸጉር ውስጥ ተደብቆ ነው። ካልቪን ምን ይለናል? እኛ በእግዚአብሔር ፊት ጻድቃን የተባልነው ቅዱሳን የተባልነው ዕለት ዕለት የምንቀደሰው ደግሞ በቀኑ መጨረሻ ከክርስቶስ ጋር የምንከብረው ኢየሱስ በሚባል የበግ ጸጉር ተደብቀን። አይኖቻችሁን ከራሳችሁ ላይ አንሱ። ድነት ሲባል አይኖቻችሁን ከሲስተም ላይ አንሱ። አሁን የኛ ጄኔሬሽን ሲስተም ላይ ያለው ኦብሴሽን ይገርመኛል። እንትኒስት ነው እንትና እኮ እንትኒስት ነው ምናምን። ይስትህን ተው ወንድሜ፣ ችግር የለውም ስለሱ ማወቅ ምናምን ማጥናት ምን አይጎዳም እኮ። ግን ሲስተም አላዳነን፣ ፐርሰን ያዳነን። ስለ ድነት ስናስብ ሁሌ ይህንን እናስብ። ከክርስቶስ ውጭ አናስበው። ልክ ያዕቆብ ያ የበግ ጸጉር ውስጥ ተደብቆ ያንን ሁሉ በረከት እንደወሰደ እኛ ግን ተደብቀን ሳይሆን በግላጭ አጭበርብረን ሳይሆን በፈቃዱ ወደ እግዚአብሔር ዙፋን ይዞን የገባ ክርስቶስ አለ። ብዙ ሰው ድነትን ሲያስብ እርግጠኝነት ከውስጡ ጠፍቷል። ብዙ ሰው ፐርፎርማንሱ ላይ ዲፔንድ ያደርጋል። የሚሰራው ስራ ላይ ዲፔንድ ያደርጋል። ጸሎቱ ላይ ዲፔንድ ያደርጋል። የቅድስና ህይወቱ ላይ ዲፔንድ ያደርጋል። ብዙ ሰው ስለ ድነቱ ሲያስብ ቶሎ ብሎ ወደ ላይ ሳይሆን ወደ ራሱ ነው የሚመለከተው። እንደዚሁ የሚያደርግ አንድ ሰው ነበር። እኛ ሀገር በጣም በብዛት የተሰራጨ አንድ የመናኝ ጉዞ የሚል መጽሐፍ አለ። መጽሐፍ የጻፈው ጆን ቡኒያን እና ጆን ቡኒያን እንዲህ ነበር። እንደውም ራሱን ኤክስፕሬስ ሲያደርግ ምናልባት በግማሽ ቀን ውስጥ 20 ጊዜ ሰላሜን አጣለዋል። ወደ ራሴ ይመለከትና እንዴት ነው እኔ ከዛ ግን አለ አንድ ጊዜ በአንድ እርሻ መካከል እየተራመድኩኝ ነፍሴ ላይ እንደዚህ የሚል ጮክ ያለ ድምፅ ሰማሁ። Your righteousness is in heaven. ጽድቅ ያለው እዚህ አይደለም፣ እዛ ነው። ጽድቅ ያለው አንተ ውስጥ አይደለም። ጽድቅ ያለው ማንነትህ ውስጥ አይደለም። ጽድቅ ያለው ዕለት ዕለት የሚታይልህ በሰማያት በአብ ቀኝ ያለው ኢየሱስ ክርስቶስ ጋር ነው የሚል ጮክ ያለ ድምፅ ሰማሁ። ነፍሴ ተረጋጋች፣ እርግጠኛ ሆንኩ። ከዛ ምን አለ? ይጎትቱኝ የነበሩ ወደ ታች ስፍራ ያሳጡኝ የነበሩ ነገሮች ስፍራቸውን እየለቀቁ ሄዱ። የመጨረሻ ኤግዞርሽን ክርስቶስን እንመልከት። አሜን። በቃ እዚህ ጋራ ምን አለ? ውድቀት ነው ያለው። እዚህ ጋራ ምን አለ? ድካም ነው ያለው። አለመቻል ነው ያለው። መቻል የሚመስሉ መቻሎቻችን ራሱ አለመቻል እንደሆኑ ታውቃላችሁ። ጽድቅ የሚመስሉ ጽድቆቻችን ክፋት እንደሆኑ ታውቃላችሁ። ስለዚህ
ክርስትና ምንድነው የሚለው? ለመፍትሄ ወደ ውስጥ ተመልከት አይደለም የሚለው፣ ለመፍትሄ ወደ ራስ ተመልከት አይደለም የሚለው። ክርስትና ለመፍትሄ ወደ ላይ ቀና በል። ወደ ላይ ቀና ስትል በአብ ቀኝ ጽድቅህ የሆነውን ክርስቶስን ስለምታየው ማለት ነው።